የኳታር ትልቁ የጋዝ ማምረቻ ተመቷል። የካታር መንግስት ምን ይሆን የሚለውን አብረን እናያለን። በእስራኤል ያለው ሁኔታና የትራምፕ መጨረሻ ማስጠንቀቂያ ምን ይሆናል? ከካታር እስከ ኢራን፣ ከእስራኤል እስከ አሜሪካ እና ከአውሮፓ እስከ ገልፍ ክልል የኤነርጂ መሰረተ ልማት ላይ የተደረጉ ጥቃቶች አሁን የዓለም ደህንነት በቀጥታ እየነኩ ይገኛሉ። ይህንንም ዘርዘር አድርገን የምናቀርብላችሁ ነው። በካታር ላይ የተፈጸመው ጥቃት በቅርቡ ኢራን ሚሳኤል ጥቃት በካታር ያለውን ከፍተኛ የጋዝ ማምረቻ ማዕከል ራስ ላፍን ኢንዱስትሪያል ሲቲ ያነጣጠረ ነበር። ይህ ቦታ በዓለም ላይ ትልቁ የጋዝ ማምረቻ ነው። ይህ መዘዝ በዓለማችን ላይ የዓለም የነዳጅና የጋዝ አቅርቦት በከፊል ሊቋረጥ ይችላል። የኤነርጂ ዋጋ ወዲያውን ይጨምራል። ኢኮኖሚያዊ ተጽዕኖ በዓለም ዙሪያ ይሰማል። የካታር መንግስት ይህንን ጥቃት አደገኛ እርምጃ ብሎ ገልጿል። የራስ ላፉን ኢንዱስትሪ ከተማ በኳታር ብቻ ሳይሆን በዓለም አቀፍ የኃይል አቅርቦት ሰንሰለት ውስጥ ትልቁና ወሳኝ የፈሳሽ ተፈጥሮ ጋዝ ኤልኤንጂ ማምረቻ ማዕከል ነው። ይህ ስትራቴጂካዊ ቦታ ጥቃት የሚያስከትለው መዘዝ እጅግ ሰፊና በዓለም ዙሪያ የሚሰማ ይሆናል። የዚህም ጥቃት የዓለም አቀፍ የኤነርጂ ገበያ መናጋት የሚፈጥረው ተጽዕኖ ግልጽ ነው። ኳታር በዓለም ላይ ካሉ ትላልቅ የጋዝ ላኪዎች አንዷ ስትሆን አብዛኛው ምርቷ የሚመነጨው ከዚሁ ከራስ ላፉን ነው። ጥቂቱ በተከሰተ ጥቂት ሰዓታት ውስጥ የዓለም አቀፍ የተፈጥሮ ጋዝ ዋጋ በከፍተኛ ሁኔታ ጨምሯል። ይሄ በታሪክ ታይቶ በማይታወቅ የዋጋ ጭማሪ ሊሆን ይችላል። የአቅርቦት መቋረጥ ኳታር ወደ 20% የሚጠጋውን የዓለም የኤልኤንጂ ፍላጎት የምታሟላ በመሆኗ ይህ ማዕከል ስራ ካቆመ በዓለም ዙሪያ ከፍተኛ የኃይል እጥረት ይፈጠራል። በአውሮፓና በእስያ የኃይል ዋስትና በተለይ ከሩሲያ ዩክሬን ጦርነት በኋላ ብዙ የአውሮፓ ሀገራት እንደ ጀርመን እና ጣሊያን ለኃይል አቅርቦታቸው ኳታር እንደ ዋነኛ አማራጭ ይዘዋል። አውሮፓ የክረምት ወቅት ላይ በሚሆኑ ጊዜ የራስ ላፉ መመታት ማለት በሚሊዮን የሚቆጠሩ ቤቶች ያለ ሙቀትና መብራት ይቀራሉ ማለት ነው። የኢንዱስትሪ ምርቶችም ሊቆሙ ይችላሉ። በሌላ በኩል በእስያ ሀገራቶች ላይ የሚፈጠረው ተጽዕኖ ጃፓን፣ ደቡብ ኮሪያ እና ቻይና የኳታር ጋዝ ዋና ደንበኞች ናቸው። በእነዚህ ሀገራት ያለው የኤሌክትሪክ ኃይል ማመንጫ አብዛኛው በጋዝ ላይ የተመሰረተ በመሆኑ ኢኮኖሚያቸው ክፉኛ ይጎዳል። በኳታር የሚገኘው የአልኡዳይድ የአሜሪካ ወታደራዊ እዝ ከራስ ላፉን ጥቂት ርቀት ላይ ይገኛል። እንዲህ ያለ ጥቃት በቀጥታ አሜሪካ ለወታደራዊ ምላሽ ሊያነሳሳት ይችላል። የባህረ ሰላጤው ሀገራት ስጋት ሳውዲ አረቢያ እና የተባበሩት አረብ ኤሚሬትስ የራሳቸውን የነዳጅ ማዕከላት ጥበቃ ለማጠናከር ይገደዳሉ። ይህ ደግሞ በፋርስ ባህረ ሰላጤ ያለውን የባህር ላይ ትራንስፖርት ሺፒንግ ከፍተኛ አደጋ ውስጥ ይከተዋል። የዓለም አቀፍ ንግድ እና የኢኮኖሚ ውድቀት እንዲያሻቅብም ያደርጋል። የእህል ዋጋ መጨመር በቀጥታ ወደ ሸቀጦች ዋጋ ይተላለፋል። የዋጋ ግሽበት ወይም ኢንፍሌሽን የኤሌክትሪክ እና የትራንስፖርት ዋጋ ሲጨምር የምግብና የሌሎች መሰረታዊ ቁሳቁሶች ዋጋ በዓለም ዙሪያ ይንራል። ይህም በታዳጊ ሀገራት ላይ የከፋ ረሃብና የኢኮኖሚ ቀውስ ሊያመጣ ይችላል። የኢንሹራንስ ዋጋ መጨመር በባህረ ሰላጤው አካባቢ የሚያልፉ መርከቦች የኢንሹራንስ ዋጋ ሪስክ ፕሪሚየም ስለሚጨምር የንግድ ልውውጥ ውድና አስቸጋሪ ይሆናል። ራስ ላፉን እጅግ ውስብስብ የሆኑ ማሽነሪዎችና ማቀዝቀዣ መሳሪያዎች ያሉበት ቦታ ነው። ይህ የጥገና መዘግየት እነዚህ ትላልቅ ማሽኖች ጥቃት ከደረሰባቸው በኋላ ለመጠገን ወራት አልፎ ተርፎ ዓመታት ሊወስዱ ይችላሉ። ይህ ማለት የዓለም ኢኮኖሚ ለረጅም ጊዜ በችግር ውስጥ ይቆያል ማለት ነው። የአካባቢ አደጋም በከፍተኛ መጠን ያለው ጋዝና ኬሚካሎች በመኖራቸው ፍንዳታው የአካባቢውን ባህር ህይወት እና አየር ክፉኛ ሊበክል ይችላል። በአጠቃላይ የራስ ላፉ መመታት በኳታር ላይ ብቻ የሚወሰን ጉዳይ ሳይሆን በዓለም ዙሪያ የኢኮኖሚ ድቀት እና ከፍተኛ የፖለቲካ አለመረጋጋት ሊፈጠር የሚችል ጥቁር ቀን ይሆናል። ይህ ቦታ በዓለም አቀፍ ንግድ ያለው ፋይዳ ከስዊዝ ቦይ ያልተናነሰ ነው። ይህ በእንዲህ እንዳለ የካታር አሚር እና የፈረንሳይ ፕሬዝዳንት በስልክ ወቅታዊ ጉዳዮች ተወያይተዋል። ፕሬዝዳንት ማክሮን በፈረንሳይ ስም ለኳታር ያላቸውን ጠንካራ ድጋፍ ገልጸዋል። በፈረንሳይ በራስ ላፉን ላይ የተሰነዘረው ጥቃት የዓለም አቀፍ ደህንነትን ንግድ የሚጻረር ሽብርተኝነት ተግባር በማለት ኮንናለች። ማክሮን ኳታር ራሷን የመከላከል መብቷ የተጠበቀ መሆኑን ፈረንሳይ ለኳታር መረጋጋት አስፈላጊውን ድጋፍ እንደምታደርግ አረጋግጠዋል። ፈረንሳይ ከኳታር ጋር ያላት ግንኙነት በታሪክና በኢኮኖሚ የጠነከረ ነው። በተለይ እንደ ቶታል ኢነርጂ ያሉ የፈረንሳይ ግዙፍ ኩባንያዎች በራስ ላፉን ውስጥ ትልቅ ኢንቨስትመንት አላቸው። የአቅርቦት ጉዳይ ሁለት መሪዎች የጋዝ አቅርቦት እንዳይቋረጥና የዓለም ኢኮኖሚ እንዳይናጋ ስለሚቻልባቸው መንገዶችም ተወያይተዋል። በሌላው በኩል ማክሮን በደረሰው ጉዳት ምክንያት የተፈጠረውን የቴክኒክ ብልሽት በፍጥነት ለመጠገን ፈረንሳይ ባለሙያዎች ድጋፍ እንደምትልክ ቃል ገብቷል። ይህ የሆነው ፈረንሳይ የኃይል ፍላጎት ከኳታር ኤልኤንጂ ጋር በእጅጉ የተሳሰረ ስለሆነ ነው።
ቀጠናዊ ውጥረት በማርገብ ጉዳይ ፈረንሳይ ሁልጊዜም በባህረ ሰላጤው አካባቢ የሚፈጠሩ ግጭቶች ውስጥ የአደራዳሪነት ሚና ትጫወታለች። ሁለቱ መሪዎች ግጭቱ ወደ ሰፊ ቀጠናዊ ጦርነት እንዳያድግ ከፍተኛ ጥንቃቄ መደረግ እንዳለበት ተስማምተዋል። ማክሮን ከኢራን መሪዎች ጋር በመገናኘቱ ጥቃቱ እንዲቆምና ሁኔታዎች በሰላማዊ መንገድ እንዲፈታ ግፊት እንደሚያደርጉ ለአሚሩ ገልጸውላቸዋል። በእነዚህ ሁለት መሪዎች ውይይት ዙሪያ ያለ መገናኛ ብዙሃንና ሀገራት የተለያዩ አስተያየቶችን ሰጥተውበታል። የገበያ ተንታኞች የፈረንሳይና የኳታር ጥምረት ለዓለም የኃይል ገበያ ተስፋ ጭልንጭል በሚል ዘግበውታል። የሁለቱ መሪዎች ንግግር የጋዝ ዋጋ በከፍተኛ ሁኔታ እንዳይጨምር የስነ ልቦና መረጋጋት ፈጥሯል። የአውሮፓ ህብረትም የፈረንሳይን ዲፕሎማሲያዊ ጥረት ደግፏል። አውሮፓ የኳታርን ጋዝ በከፍተኛ ሁኔታ ስለምትፈልግ ይህ ውይይት የአውሮፓ ህልውና የመታደግ ስራ ተደርጎ ተወስዷል። የተባበሩት መንግስታት የሁለቱ ሀገራት ንግግር ሰላምን ለማምጣት ትልቅ እርምጃ መሆኑን ገልጾ በራስ ላፉን ላይ የተፈጸመው ጥቃት በሲቪል መሰረተ ልማት ላይ የሚፈጸም ወንጀል መሆኑን አሳስቧል። ይህ የኳታር አሚርና የፈረንሳይ ፕሬዝዳንት ስልክ ጥሪ ዓለም በአሁኑ ሰዓት ያለችበት ከፍተኛ የኃይል ፍላጎትና የፖለቲካ ውጥረት የሚያሳይ ነው። ፈረንሳይ ኳታር ወዳጅ ብቻ ሳትሆን የራሷን ኢኮኖሚያዊ ደህንነት ለመጠበቅ ስትል በሙሉ አቅሟ ከኳታር ጎን መቆሟን ያሳየች ክስተት ነው። በሌላ በኩል ኢራን በበለጠ አስደንጋጭ መልእክት ሰጥታለች። ቀጠናው ወደ ከፋ ደረጃ መሸጋገሩን የሚያሳይ እና የዓለምን ኢነርጂ ደህንነት በቀጥታ የሚፈታተን ነው። ኢራን ይህን መልእክት ያስተላለፈችው የመከላከያ ስትራቴጂ በሚል ቢሆንም ይዘቱ ግን እጅግ አስፈሪና ግልጽ ነው። የኢራን ከፍተኛ ባለስልጣናት በተለይም የእስላማዊ አብዮት ጥበቃ ኃይል IRGC ያስተላለፉት መልእክት የሚከተሉትን ነጥቦች ያካትታል። ኢላማ ያደረገው ጥቃት ኢራን፣ እስራኤል ወይም አሜሪካ በሉዓላዊነቴ ላይ ጥቃት ካደረሱ ምላሽ የሚላከው በወታደራዊ ኢላማዎች ላይ ብቻ አይሆንም ብላለች። ይልቁኑ የጠላቶቿን የኢኮኖሚ ጀርባ አጥንት የሆኑትን የነዳጅ ማጣሪያዎችን፣ የጋዝ ማከማቻ፣ የኃይል ማመንጫዎችን እንደሚወድም ዝታለች። ኢራን አሜሪካን ያስጠነቀቀችው በሁለት መንገድ ነው። አንደኛው በቀጠና ያሉ ካምፖች በመካከለኛው ምስራቅ ለምሳሌ ኢራቅ፣ ሶሪያ፣ ባህረ ሰላጤ ሀገራት ወታደራዊ ካምፕ ያለ አቅርቦት ማዕከላት ዋነኛ ኢላማ እንደሚሆኑ ገልጻለች። የባህር ላይ ትራንስፖርት የሆርሙዝ ወረርሽኝን በማሰፋትና በመዝጋት ወይም ጥቃት በመሰንዘር አሜሪካና አገሮቿ ነዳጅ እንዳያገኙ እንደምታደርግ በተዘዋዋሪ አስታውቃለች። ይህ በእንዲህ እንዳለ ለእስራኤል የተላለፈው ማስጠንቀቂያ ይበልጥ ጥብቅ ነው። የሃይፋና አሽዶድ ወደቦች፣ እነዚህ ወደቦች የእስራኤል ዋና ነዳጅና የንግድ በሮች ናቸው። ኢራን እነዚህን ቦታዎች በቀጥታ በሚሳኤል እንደምትመታ አስጠንቅቃለች። የጋዝ መውጫ ቦታዎች በሜዲትራኒያን ባህር ላይ የሚገኙ የእስራኤል የጋዝ መውጫዎች እንደ ሌቪያታን ያሉ የኢራን ድሮኖች እና ሚሳኤሎች ቀዳሚ ኢላማዎች እንደሆኑ ተገልጿል። እነዚህ ቦታዎች ከተመቱ እስራኤል በከፍተኛ የኃይል ጨለማ ውስጥ ትወድቃለች። ኢራን ይህን የመሰል ግትር መልእክት የምታስተላልፈው በሁለት ምክንያት ነው ተብሎ ይታመናል። አንደኛው ራሷን ለመከላከል አሜሪካና እስራኤልን በኢራን የነዳጅ ማዕከላት ላይ ጥቃት ከመሰንዘራቸው በፊት የሚደርስባቸው ጉዳት የከፋ ነው ብሎ ለማስፈራራት፣ ሁለተኛው የስነ ልቦና ጦር በዓለም ገበያ ላይ የነዳጅ ዋጋ እንዲጨምር በማድረግ አውሮፓን የአሜሪካን ህዝቦች በመንግስት ላይ ያለውን ጫና እንዲፈጥሩ ለማድረግ ነው። አሜሪካ ፕሬዝዳንት እጅግ ከባድ መልእክት ሰጥተዋል። የአሜሪካ ፕሬዝዳንት የሰጡት መግለጫ የቀጠናው ውጥረት ካለበት የጥላ ጦርነት ሻዶ ዋር ወደ ቀጥታ ግልጽ ወደ ሆነ ታላቅ ጦርነት የለወጠ ክስተት ነው። አሜሪካ ለኢራን ያስቀመጠችው ቀይ መስመር እጅግ ግልጽና አስፈሪ ውጤት ያለው ነው። አሜሪካ ሳውዝ ፖርሰን አፈርሳለሁ ማለቷ በኢራን ላይ ሊሰነዘር የሚችል ትልቁ የኢኮኖሚ ጥቃት ነው። የቦታው አስፈላጊነት ሳውዝ ፖርስ በዓለም ላይ ትልቁ የተፈጥሮ ጋዝ ክምችት ያለው ሲሆን የኢራን ኢነርጂ ዘርፍ የጀርባ አጥንት ነው። ኢራን ለኤሌክትሪክ ኃይል፣ ለኢንዱስትሪና ለውጭ ምንዛሬ የምትመካው በዚህ መስክ ላይ ነው። ውጤቱ ይህ ቦታ ከወደመ ኢራን ለአስርተ ዓመታት ወደ ኋላ ትመለሳለች። አሜሪካ የማስጠንቀቂያ የሰጠችው ኢራን ኳታርን በመምታት የዓለምን ጋዝ መስተጓጓል ከፈጠረች በኋላ ነው። አሜሪካ ኢራን የህልውና መሰረት በማጥፋት ምላሽ እንደምትሰጥ ለማሳየት ነው። ፕሬዝዳንት እስራኤል በመጀመሪያ ጥቃት ላይ ስትሳተፍ አሜሪካ አልነበረችም ማለታቸው ትልቅ ዲፕሎማሲያዊ ትርጉም አለው። አሜሪካ ለኢራን እስካሁን ካለው ግጭት እንድንወጣና በሰላም እንድንጨርስ እድል ሰጥተንሻል የሚል መልእክት እያስተላለፈች ነው። ኳታር በጥቃቱ ውስጥ እጇ የሌለበትና ገለልተኛ መሆኗን በመግለጽ አሜሪካ በኳታር ላይ የሚሰነዘር ማንኛውም ጥቃት ያለ ምክንያት የተሰነዘረ ወረራ ትቆጥረዋለች። ይህ ደግሞ አሜሪካ በኳታር ካለው የአልኡዳይድ ወታደራዊ ካምፕ ተነስታ ቀጥታ እርምጃ እንድትወስድ ህጋዊ ምክንያት ይሰጣታል። በሌላ በኩል አሜሪካ በቀጥታ ወደ ጦርነት የመግባት አዝማሚያ እያሳየች ሲሆን ይህ ማስጠንቀቂያ አሜሪካ ከረዳትን ወደ ተዋጊነት መሸጋገሯን ያሳይ። የባህር ኃይል ዝግጅት አሜሪካ በአካባቢ ያሉትን የአውሮፕላን ተሸካሚ መርከቦቿ ኤርክራፍት ካሪየርስ እና የባህር ሰርጓጅ መርከቦቿ ወደ ሙሉ ዝግጁነት ቀይራለች። የአየር ጥቃት የሳውዝ ፖርሰን መሰረተ ልማት ለማውደም አሜሪካ የረጅም ርቀት ተወርዋሪ ሚሳኤሎችና የድብቅ በራሪ ጄቶች ልትጠቀም ትችላለች። ይህ ማለት የአሜሪካ ጦር ከኢራን ጦርነት
ከኢራን ጦር ጋር ፊት ለፊት ይጋጠማል ማለት ነው። ኳታር በተወሰደባት እርምጃ የወሰደችው እርምጃ ከኢራን ጋር ያላትን ዲፕሎማሲ ቀንሳለች። የኳታር መንግስት የወሰደው ዲፕሎማሲያዊ እርምጃ ሀገሪቱ ለበርካታ ዓመታት ስትከተለው የነበረውን የገለልተኝነትና የአደራዳሪነት ፖሊሲ ሙሉ በሙሉ ወደ ጎን ማለቷን የሚያሳይ ታሪካዊ ለውጥ ነው። ይህ ውሳኔ በኳታር እና በኢራን መካከል የነበረውን ግንኙነት ወደማይመለስበት ደረጃ መድረሱን ያመለክታል። የኢራን ወታደራዊና የደህንነት ባለሙያዎች ከሀገር እስከ ማባረር ቀላል እርምጃ አይደለም። የመረጃ ልውውጡን ማቆም። እነዚህ ባለሙያዎች በኳታር መቆየታቸው በሁለቱ ሀገራት መካከል የመረጃና የደህንነት ትብብር እንዳለ የሚያሳይ ነበር። እነሱም ማባረር ማለት ኳታር ለኢራን የነበራትን የመተማመን በር ሙሉ በሙሉ ዘጋች ማለት ነው። በሌላ በኩል የውስጥ ደህንነት ስጋት ስለተፈጠረባት ኳታር እነዚህ ባለሙያዎች በሀገሪቱ ውስጥ መቆየታቸው ለስለላ ወይም ለውስጥ ጥቃት ሊዳርገኝ ይችላል የሚል ስጋት እንዳደረባት ያሳያል። ግንኙነቱ የመበላሸቱ ዋና ምክንያቶች ኳታር ይህን ውሳኔ እንድትወስን ያስገድዷት ሶስት ዋና ነጥቦች አሉ። ከነዚህም በሉዓላዊነት ላይ የተሰነዘረ ጥቃት፣ ራስን ላፉን የኳታር ኢኮኖሚ የልብ ትርታ ነው። ይህ ቦታ መመታቱ ኳታር ለህልውናዋ እንድትሰጋ አድርጓታል። ከምዕራባውያን የሚመጣ ጫና፣ አሜሪካና ፈረንሳይ ለኳታር ወታደራዊ ከለላ ለመስጠት ከኢራን ጋር ያለሽን ደህንነት ትብብር አቋርጭ የሚል ቅድመ ሁኔታ ሳያስቀምጡ እንዳልቀሩም ምንጮች ይዘግባሉ። የአደራዳሪነት ሚና ማብቂያ ኳታር ቀደም ሲል በኢራንና በምዕራባውያን መካከል ድልድይ ነበረች። አሁን ግን ጥቃቱ በቀጥታ በሷ ላይ በመሰንዘሩ ተደራዳሪ መሆኗ አብቅቶ ተከራካሪ ሆናለች። ኳታር ወደፊት ምን አይነት እርምጃዎችን ልትወስድ ትችላለች የሚለውን ስናይ ውጥረቱ እየጨመረ ሲሄድ ኳታር የሚከተሉትን ውሳኔዎች ልትወስን ትችላለች ተብሎ ይጠበቃል። ወታደራዊ ጥምረቱን ማጠናከር፣ ከአሜሪካ ጋር ያላትን የጥበቃ ስምምነት በማደስ ተጨማሪ የአየር መከላከያ ሲስተሞችን እንደ ፓትሪዮት ወይም ተሃድ በጋዝ ማውጫዎች ዙሪያ ልታስቀምጥ ትችላለች የሚል መላምት ተሰጥቷል። ዲፕሎማሲያዊ መገለል በኢራን ላይ የሚጣሉ የዓለም አቀፍ ማዕቀቦች በሙሉ ተግባራዊ በማድረግ ከኢራን ጋር ያላትን የንግድ ልውውጥ ሙሉ በሙሉ ታቆም ትችላለች። በሌላ በኩል የጋራ የጋዝ መስኩ ላይ የሚፈጠር ውጥረት ኳታርና ኢራን ኖርዝ ፍሊት ሳውዝ ፓርስ የሚባለውን የዓለም ትልቁ የጋዝ መስክ በጋራ ነው የሚጠቀሙት። ኳታር ከኢራን ጋር ያላትን የቴክኒክ ግንኙነት ካቋረጠች በዚህ መስክ ላይ ያለው ምርት አደጋ ውስጥ ይወድቃል። ይህም ወደ ወታደራዊ ግጭት ሊያመራ ይችላል። የቀጠናው መረጋጋትና ስጋት ይህ ኳታር እርምጃ ቀጠናው ወደ ከፍተኛ ጦርነት የተቃረበ መሆኑን የሚያሳይ ትልቅ ምልክት ነው። የባህረ ሰላጤው አንድነት ኳታር ወደ ሳውዲ አረቢያ ወደ አረብ ኤሚሬትስ የፖለቲካ መስመር ይበልጥ ተጠግታለች። ይህም ኢራንን በአካባቢው ይበልጥ ብቸኛ ያደርጋታል። የኢራን ቀጣይ ምላሽ ኢራን የባለሙያዎች ማባረር እንደ የጠላትነት እርምጃ ልትቆጥረው ትችላለች። ይህ ደግሞ በኳታር ላይ ተጨማሪ የሚሳኤል ወይም የሳይበር ጥቃቶች እንዲሰነዘሩ ምክንያት ሊሆን ይችላል። ኳታር የወሰደችው እርምጃ በባህረ ሰላጤው ፖለቲካ ውስጥ አዲስ ምዕራፍ የከፈተ ነው። ከሁሉም ጋር ወዳጅ የመሆን ስልቷ አክትሞ አሁን በግልጽ የትኛውን ጎራ እንደቆመች አሳይታለች። ይህ ደግሞ በኢራንና በአሜሪካ መካከል ለሚፈጠሩ ቀጥታ ጦርነት ኳታርን ዋነኛ የጦር ግንባር ሊያደርጋት ይችላል። በእስራኤል ያለው ሁኔታን ስናይ ባለፉት 24 ሰዓታት ውስጥ የታየው መረጃ እጅግ አስደንጋጭ ነው። አንድ ቀን ጉዳት 177 ሰዎች በአንድ ቀን ውስጥ ይህን ያህል ሰው መጎዳቱ ጥቃቶቹ ምን ያህል መጠነ ሰፊና ተከታታይ እንደሆነ ያሳያል። ይህም በከተሞችና በሰላማዊ ሰዎች መኖሪያ አካባቢዎች ላይ የሚወድቁ ሚሳኤሎች ቁጥር መጨመሩን ያመለክታል። አጠቃላይ ቁስለኞች ከ3900 እስከ 4000 መጠጋቱ የእስራኤልን የጤና ተቋማትና የድንገተኛ አደጋ ምላሽ ሰጪዎች እንደ ሜገን ዴቪድ አደም ያሉ ከፍተኛ ጫና ውስጥ ጥሏቸዋል። የሟቾች ቁጥር 15 ሰዎች ህይወት መጥፋት በእስራኤል ማህበረሰብ ውስጥ ትልቅ ሐዘንና ቁጣን ፈጥሯል። ይህ ቁጥር ለመንግስት ባለስልጣናት የበቀል እርምጃ እንዲወስዱ ከፍተኛ ህዝባዊ ግፊት ይፈጥርባቸዋል። ይህ የጉዳት መጠን መጨመር የሚያሳየው ጥቃቶቹ ከድንበር አካባቢ አልፎ ወደ ዋና ከተሞች እንደ ቴል አቪቭ እና ሃይፋ እየገቡ መሆኑን ነው። አየር መከላከያ ስርዓቱ አይረን ዶም ጥቃቶቹ በብዛትና በተከታታይ መሰንዘራቸው የእስራኤልን ዝነኛ የአየር መከላከያ ስርዓት አቅም እየተፈታተነው ይገኛል። አንዳንድ ሚሳኤሎች ሰርገው በመግባት ጉዳት እያደረሱ መሆኑን ያሳያል። የጦርነቱ መልክ መቀየር የጦርነቱ ከድንበር ግጭት ወጥቶ ወደ ከተሞች ጦርነት ኡርባን ዋርፌር እየተቀየረ ነው። ይሄ ማለት የጥቃቱ ሰለባዎች በአብዛኛው ሲቪል ሰዎች እንደሆኑ እያደረገ ነው። በእስራኤል ውስጥ ያለው የዕለት ተዕለት ህይወት ሙሉ በሙሉ ተቀይሯል። የመጠቀሚያ ስፍራዎች በሚሊዮን የሚቆጠሩ እስራኤላውያን ቀን ሙሉ ወደ መጠለያ እየገቡና እየወጡ እንዲኖሩ ተገደዋል። ይህም የሀገሪቱን ኢኮኖሚና ማህበራዊ እንቅስቃሴ ሽባ አድርጎታል። በትምህርቱ ዘርፍ ደግሞ ትምህርት ቤቶችና የንግድ ተቋማት በመዘጋታቸው ህዝቡ ከፍተኛ የስነ ልቦና ጫና ውስጥ ይገኛል። የጉዳት መጠን መጨመር የእስራኤል ጦር አይዲኤፍ ቀጣይ ውሳኔ ላይ ተጽዕኖ ይኖራል። በየብስ ወረራ የሟቾች
ቁጥር መጨመር እስራኤል ወደ ኢራን ሀገሮች ወደ ጥቃቱ ምንጭ የየብስ ጦር እንድታሰማራ መንገድ ሊከፍት ይችላል ተብሎ እየተገመተ ይገኛል። ፕሬዝዳንት ኔታንያሁ ከፍተኛ ዋጋ ያስከፍላል የሚል ማስጠንቀቂያ መስጠታቸው በሚቀጥሉት ሰዓታት ውስጥ በኢራን ወይም በደጋፊዎቿ ላይ እጅግ ከባድ የአየር ጥቃት ሊሰነዘሩ እንደሚችሉ ይጠቁማል። በእስራኤል ያለው ሁኔታ ከቁጥጥር ውጭ ወደ መሆን እየተቃረበ ነው። በየሰዓቱ የሚወጡ መረጃዎች እንደሚያሳዩት ቀጠናው ወደ ሰላም ሳይሆን ወደ ሰፊና ደም አፋሳሽ ጦርነት እያመራ ነው። ይህ ደግሞ በዓለም ፖለቲካና ኢኮኖሚ ላይ ቀደም ሲል እንደተጠቀሰው የጋዝ ዋጋ ንረት የራሱን ጥቁር ጥላ ማጥላቱ አይቀሬ ነው። በሌላ በኩል ኢኮኖሚ ተጽዕኖ የአውሮፓ ጋዝ ዋጋ 30% በላይ ጨምሯል። የራስላፉን የጋዝ ማዕከል መመታቱን ተከትሎ እየታየ ያለው የኢኮኖሚ ቀውስ ጦርነቱ ከቀጠና አልፎ እያንዳንዱን የዓለም ነዋሪ ጓዳ እያንኳኳ መሆኑን ያሳያል። በተለይ የአውሮፓ የጋዝ ዋጋ በድንገት 30% መጨመሩ ለዓለም ኢኮኖሚ ትልቅ መርዶ ነው። አውሮፓ ከሩሲያ ዩክሬን ጦርነት በኋላ ዋነኛ የኃይል አማራጯ ኳታር ነበረች። የአቅርቦቱ መቋረጥ ኳታር በዓለም ላይ ካሉ የፈሳሽ ተፈጥሮ ጋዝ ኤልኤንጂ ላኮች ቀዳሚዋ ናት። ራስላፉን ሲመታ ወደ አውሮፓ የሚሄደው የጋዝ መስመር ተቋርጧል። አውሮፓ የክረምት ወቅት ላይ ከሆነች ወይም ለኢንዱስትሪ እንደ ብረት ኬሚካል ፋብሪካዎች ጋዝ በከፍተኛ ሁኔታ ስለምትፈልግ ያለው ጥቂት ጋዝ በከፍተኛ ዋጋ እንዲሸጥ ሆኗል። ነጋዴዎች ነገ ጋዝ ጨርሶ ሊጠፋ ይችላል በሚል ስጋት ዛሬ በከፍተኛ ዋጋ መግዛት መጀመራቸው ዋጋው 30% እንዲጨምር ምክንያት ሆኗል። በተያያዘም ለአፍሪካና ለኢትዮጵያም ያለው ትርጉም ብዙዎች እኛ ጋዝ አንጠቀምም ብለው ሊያስቡ ይችላሉ። ነገር ግን የጋዝ ዋጋ መጨመር በኢትዮጵያ ላይ የሚከተሉት ትላልቅ አደጋዎች ይዞ ይመጣል። የማዳበሪያ ዋጋ ሰማይ መንካት፣ ይህ ለኢትዮጵያ እጅግ አንደኛው ነጥብ ነው። ምክንያቱም አብዛኛው የዩሪያ ማዳበሪያ የሚመረተው ከተፈጥሮ ጋዝ ነው። የጋዝ ዋጋ 30% ጨመረ ማለት የማዳበሪያው ማምረቻ ዋጋም አብሮ ይጨምራል ማለት ነው። ውጤቱ የኢትዮጵያ አርሶ አደሩ ማዳበሪያውን በውድ ዋጋ እንዲገዛ ይገደዳል። ይህ የምግብ ዋጋ በተለይ የስንዴና የጤፍ ዋጋ ላይ በሀገር ውስጥ ገበያ ላይ እንዲጨምር ያደርጋል። ሌላው የኑሮ ውድነትና የሸቀጦች ዋጋ፣ የትራንስፖርት ወጪ፣ የጋዝ ዋጋ ሲጨምር የዓለም ነዳጅ ዋጋም አብሮ የመጨመር ዝንባሌ ያለው። ይህ ደግሞ በኢትዮጵያ የቤንዚንና የናፍጣ ዋጋ እንዲጨምር ያደርጋል። የአስመጪ እቃዎች ኢትዮጵያ ከአውሮፓ የምታስመጣቸው መድኃኒቶች፣ ማሽነሪዎችና የታሸጉ ምግቦች በአውሮፓ ውስጥ በውድ የኃይል ዋጋ ስለተመረቱ ወደ ሀገር ውስጥ ሲገቡ ዋጋቸው እጅግ ይጨምራል። በሌላ በኩል የውጭ ምንዛሬ እጥረትም የመከሰት እድሉ ከፍተኛ ነው። ኢትዮጵያ ለነዳጅና ለማዳበሪያ ግዢ በየአመቱ በቢሊዮን የሚቆጠሩ ዶላሮችን ታወጣለች። የዓለም ዋጋ መጨመር ቁጥር ሀገሪቱ የምታወጣው የዶላር መጠን ይጨምራል። ይህም ቀድሞውኑ ያለውን የዶላር እጥረት ይበልጥ አባብሰዋል። ጦርነቱ ካልቆመና የራስላፉን ጥገና ካልተጀመረ የዓለም ኢኮኖሚ ድቀት ታላላቅ ሀገራቶች ኢኮኖሚያቸው ከተዳከመ ለኢትዮጵያ የሚሰጡት እርዳታና ብድር ሊቀንስ ይችላል። የኢንሹራንስ ዋጋም በባህር ላይ ለሚጓዙ መርከቦች የሚከፈለው ኢንሹራንስ ስለሚጨምር በኢትዮጵያ በኩል ወደ ውጭ የሚላኩ ምርቶች እንደ ቡና በዓለም ገበያ ላይ ተወዳዳሪነታቸው ሊቀንስ ይችላል። ባጭሩ በካታር የወደቀ ሚሳኤሎች በኢትዮጵያ ገበያ ውስጥ በማዳበሪያና የጤፍ ዋጋ ላይ ጭማሪ ማድረጉ አይቀሬ ነው። ይህ የኢኮኖሚ ጦርነት ከቃላት ባለፈ በተግባር እያንዳንዱ ሰው የሚፈትን ይሆናል። በሌላ በኩል በአቡዳቢና በኩዌት ላይ የተሰነዘሩ ጥቃቶች ጦርነቱ ከእስራኤልና ከኳታር አልፎ መላውን የመካከለኛ ምስራቅ ቀጠና ወደማይወጣበት አዘቅት ውስጥ እየከተተው መሆኑን የሚያሳይ ግልጽ ምልክት ነው። ይህ የሰንሰለት ምላሽ በቀጠናው ያሉ የነዳጅና የጋዝ ሀገራት ሁሉ የጦርነት ሰለባ እየሆኑ መምጣታቸው ያረጋግጣል። የአቡዳቢ የተባበሩት አረብ ኤሚሬትስ ሁኔታ አቡዳቢ የዓለም አቀፍ የንግድ ቱሪስት ማዕከል በመሆኗ እዚህ ላይ የሚሰነዘር ጥቃት ትልቅ ትርጉም አለው። የሚሳኤል ጥቃቱ ውጤት በአቡዳቢ ላይ የተተኮሱት ሚሳኤሎች የጋዝ ፋብሪካዎች ስራቸውን እንዲያቆሙ አስገድደዋል። ይህ ማለት ኤሚሬትስ ለዓለም የምታቀርበው የኃይል ምርት ተቋርጧል ማለት ነው። ኢንቨስትመንት ስጋቱ አቡዳቢ እንደ አስተማማኝና ሰላማዊ የንግድ ቦታ ትታወቅ ነበር። አሁን ግን የሚሳኤል ኢላማ መሆኗ ዓለም አቀፍ ኩባንያዎችና ባለሀብቶች ከአካባቢው እንዲሸሹና ከፍተኛ ኢኮኖሚያዊ ድንጋጤ እንዲፈጠር ያደርጋል። የኩዌት ድሮን ጥቃትና የነዳጅ ፋብሪካዎች ኩዌት በታሪኳ ከለገሰችው የነዳጅ ክምችት አንጻር እሷን ማጥቃት ማለት የዓለምን ነዳጅ ማጠራቀሚያ እንደመምታት ይቆጠራል። የነዳጅ ፋብሪካዎችን መምታት የድሮን ጥቃቶች የኩዌትን ሁለት ግዙፍ የነዳጅ ማጣሪያ መመታታቸው ሀገሪቱ ነዳጅ የማጣራትና ወደ ውጭ የመላክ አቅሟን በከፍተኛ ሁኔታ ይቀንሷል። የድሮን ቴክኖሎጂ ጥቃቱ በድሮን መፈጸሙ የጠላት ኃይሎች በቀላሉ የአየር መከላከያ ስርዓቶች ሰብረው ወሳኝ የሆኑ የኤነርጂ መሰረተ ልማቶችን ማውደሙ እንደሚችሉ ያሳያል። የፖለቲካው ግጭት እና የአሜሪካ የውስጥ ክፍፍል መፍጠሩ እየተነገረ ይገኛል። ጦርነቱ በሜዳ ላይ ብቻ ሳይሆን በዋይት ሃውስ እና በአሜሪካ የደህንነት ተቋማት ውስጥም ትልቅ ፍጥጫ ፈጥሯል። አንድ ከፍተኛ የአሜሪካ ደህንነት ኃላፊ የኢራን መሪ መግደል ትክክል አልነበረም ማለታቸው በአሜሪካ መንግስት ውስጥ ከፍተኛ ፖሊስ ልዩነት እንዳለ ያሳያል። ይህ ግድያ የኢራንን ቁጣ ከመቀስቀስ ባለፈ ዲፕሎማሲ የነበረውን
ዘግቶታል። ጦርነቱ ማፋጠኛ የውሳኔ ጦርነቱ ቀደም እንዲቀሰቀስና ኢራን የህልውና አደጋ ተጋርጦብኛል በሚል ስሜት ወደ ከባድ እርምጃ እንድትገባ አድርጓታል። ይህ የአሜሪካ ሳትወድ በግድ ወደማይፈልግ ጦርነት እንድትገባ ገፋፍቷታል። ዛሬ የተመለከትናቸው ክስተቶች የኳታር መመታት፣ የኢራን ማስጠንቀቂያ፣ የአሜሪካን ያጸፋ ምላሽና ኢኮኖሚ መናጋት ሁላችንም እንደ ትልቅ ጥያቄ እንድንጠይቅ አድርጎናል። ይህ የሶስተኛው ዓለም ጦርነት መጀመሪያ ይሆን? እናንተ ስለዚህ ጉዳይ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ።